እኔ አብርሃም እንዴት ብዙ ነገሮችን አንገቴ ልታስደፋ የሞክር ሰው ነህ። የተፈጠረውን ነገር ለአንተ መናገር አይጠበቅብኝም። በጣም ከይቅርታ ጋር የራሴን ህይወት እንድመራ አድርገኝ። ቆርጫለሁኝ፣ አታስፈልገኝም እያልኩ ነው። በቃ ገባህ አይደለ? ብትወደኝና ብታከብረኝ ነገ ይቅርታ እንደምትጠይቀኝ እንኳን ቢገባ ያ ሁሉ ነገር ለእኔ አይገባም ነበረ። እኔ ደግሞ የማይገባኝ ህይወት ውስጥ ከዚህ በላይ መቆየት አልፈልግም። በቃ እኔም የራሴን ህይወት ኖሬ ደስተኛ መሆን እችላለሁ። እኔም ያላንተ መኖር እችላለሁ። ያላንተ ኖሬ ደግሞ አሳይሃለሁ። ገባህ አይደለ? በቃ እኖራለሁኝ አብርሃም። ስለወደድኩትና ስላፈቀርኩ በየሰዓቱ አንተ የሆነ ነገር አንተ ስለምከፋና ስለማለቅስ ያላንተ አልኖርም ማለት አይደለም። ገባህ አይደለ? ስራዬን በትክክል እየሰራሁኝ ብቻዬን ከማንም ጋር መኖር እችላለሁ። ጨርሻለሁ እኔ። ስለዚህ ድጋሚም እንድትደውልልኝም አልፈልግም። የተመቸህን አንዴ ከፍቅር ጋር አንዴ ከሩታ ጋር አንተ እንደዚህ ይመቸኛል ብለህ የምታስበውን ህይወት ሙሉ መኖር ትችላለህ። ጨርሻለሁ አብርሃም። ረተሽን ከሄድሽ ግን በጣም ነው ማለት ነው። አዳምጠኝ አቤል፣ እኔ በጣም በብዙ መንገድ የተጎዳው ሰው ነኝ። ድጋሚ ተመልሶ እንደሚጎዳኝ አውቃለሁ። አቤል ልቀቀኝ። ኤርሚ ደሞ ይታየኛል ውበትሽ ሳስብልሽ ደግሞ ይመጣና ያፈገግታሽ ድቅን ይላል ሳቅሽ። ትሄጃለሽ ይሉኛል ወዳጅ አፍርተሽ ሌላ ቤት ምሰሷችን ሳይፈርስ ማተባችን ሳይላላ እንደምን ብዬ ልመን ምን ሰበብ አግኝቼ አላጎደልሽብኝ እንዴት ልጥላሽ ሰምቼ። ሰላም ውድኛ ፋሚሊዎች እንዴት ናችሁ? ደህና ናችሁ ወይ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ቤተሰቦቼ ዛሬም እንግዲህ ከወንድሜ ካቤር ጋር ተመልሰን መጥተናል። ካቤር ጋር የመጣንበት ምክንያት ምንድን ነው? እንግዲህ በዚህ ሳምንት እየተፈጠሩ ያሉትን ነገሮች አብዛኛዎቹን ነገሮች አይታችኋል ብዬ አስባለሁኝ። እስከ ዛሬ ድረስ ፍቅርና ሩታ ሆነው እኔም ላይ ሄርሜላም ላይ እየተጫወቱብን ኖረዋል እና እኔም ላይ ፍቅር እየተጫወተች ነበር፣ ሄርሜላም ላይ ሩታ እየተጫወተችባት ነበር እና የሁሉ ነገር እኔ አልገባኝም ነበረ። ያው አንዳንድ ጊዜ ነገሮች ዘግይተው ነው የሚገባኝ እና አሁን ላይ የሄርሜላ ሀቅ የሄርሜላ እውነታ ወጥቶላታል። ለምን እሷ ንጹህ ሰው እንደሆነች እስከ ዛሬም ድረስ እኔ ጥፋተኛ እንደሆንኩኝ ሁሉንም ነገር አምኜ ተቀብያለሁኝ እና አቤልም በስንት መከራ ነው እንዲመጣ ያደረኩት። አንተነ ጥፋተኛው ብዙ ነገር ልጅቷን ጎታታል ምናምን እያለኝ ነበር እና በቃ ዛሬ እንደምንም ይቅርታ እንጠይቃት ምናምን ነገር ብየዋለሁኝ እና አንዳንድ ነገሮችን ዘግይተው ነው እኔ የሚገባኝ ለምን እንደሆነ አላውቅም እና ነገሮች ከተበላሹ በኋላ ነው ብዙ ነገር እየገባኝ እዚህ ነገሮች ሄርሜላ እጇ እንደሌለበት ከዛም በፊት በተፈጠሩት ነገሮች እኔ ላይ በደረሰብኝ ነገር በሙሉ የሄርሜላ እጅ ምንም ነገር እንደሌለበት አሁን ላይ ተረድቻለሁኝ። ቤተሰቦቼ ምናልባት በአዲስ ቻናል ነው የመጣ ነው፣ ግራ እንዳትጋቡ። የሄርሚ ቻናል ትንሽ ሪፖርት ተወስቶበት ቻናሏ ለትንሽ ቀን ታግዷል እና ለዛ ነው በአዲስ ቻናል እየመጣ ነው። ይህ ሄርሜላ ቻናል ነው። በዚህ አጋጣሚ ሰብስክራይብ እያደረጋችኋት ቤተሰብ ሆኗ ትላለኝ። ቤተሰቦቼ ያኛው አካውንቷ ማን እንደሆነ ምን እንደሆነ ባናቅም በጣም በብዛት ሰው ሪፖርት ተደርጎባታል ቻናሏ እና ለትንሽ ቀናት ስላገደን አዲስ ቻናል ከፍተንላት እኔና ቤላ በአዲስ ቻናል ነው የመጣ ነው ማለት ነው እና ዛሬ ሄርሜላን ቀጥረናታል። ይቅርታ እንጠይቃታለን። ቁጭ አድርገን እስከዛሬ የበደልኳትን ነገሮች በሙሉ በጣም ይቅርታ፣ በቃ ከዚህ በኋላ እንደዚህ አይነት ነገሮች እንደማይፈጠሩ ቃል ገብቼላት እኔና ሄርሜላ የመጀመሪያ ላይፋችንን እንድንቀጥለ ወደ መጀመሪያ ህይወታችንን እንድንቀጥል እፈልጋለሁ እና ቢሳካልን እና ሄርሜም እሺ ብላን ነገሮች ተስተካክለው እኔም በቃ የራሳችንን ህይወት ብንኖር ደስ ይለኛል። በቃ እኔ በቃኛል እስከዚህ ድረስ በጣም ብዙ እንትን ብያለሁኝ እና በቃ አውቃለሁ እኔ ነኝ ጥፋተኛው፣ እኔ ነኝ የበደልኳት። ሄርሜላ ምንም ያጠፋችው ነገር የለም። ብዙ ጥፋቶችን ያጠፋሁት እኔ ነኝ። ከዚህ በፊት ተው እያለችኝም ያልተውኩት እውነታ እያላት ብዙ ነገሮች እንኳን እየነገረችን መቀበል ያቃተኝ እኔ ነበርኩና በጊዜው ደግሞ እንዳልቀበል ያደረገኝ እኔም የራሴ የሆኑ አንዳንድ ምክንያቶች ነበሩ። ግን ደግሞ እነዚህ አይነት ነገሮች ደግሞ መፈጠራቸው ዛሬ ላይ የሄርሜላ ሀቅ እንዲወጣላት አድርጓልና እንግዲህ እስኪ አቤል ያው ይቅርታ በጣም አንተን ማስቸገርን የጠራሁት አልመጣም ብሎ የነበረ እኔ አያገባኝም ምናምን ነገር ብሎ የነበረ ለምን ጥፋተኛው እኔ ስለሆንኩኝ ማለት ነው እና የምትጨምራቸው ነገሮችን ያው
ዋና ከስተትና ዋንኛውም ነገር አይተህ በመምጣት በጣም ደስ ብሎኛል። ግን ደግሞ አሁን ሳይረፍድ አይቀርም። ግን መሞከርን የመሰለ ነገር የለም። ሄርሜላ ብዙ ጊዜ በአንተ የሚጨክን ልብ የላትም። እንሞክር ብዬ ነው ዛሬ የመጣሁት። ምክንያቱም ብዙ ጊዜ ነግሬህ ያለው ከእሷ ጋር ሆነን አብረን ነግረንሃል። ተው እውነቱ ይግባ ምናምን እያልንህ ነበረ። ሄርሜላ አንተ ላይ ምንም ልታደርግ አችልም። ለአንተ የምታስፈልግህ ሄርሜላና ሄርሜላ ናች ብዬ ነበረ። ግን ደግሞ አንተም በሰዓቱ ብዙ ያልገባህና ማጣራት የምትፈልገው ነገር ነበረ። እሱ የአንተ ሀሳብ ነው። ግን ደግሞ ዛሬ ያው ሁሉን ነገር ገብቶክ ስለመጣ በጣም ደስ ብሎኛል። እኔ አንተም ሄርሜላ ላይም ምንም ነገር እንዲፈጠር አልፈልግም። አንድ ላይ እንድትሆኑልኝ ነው ፈልገው። ምክንያቱም ለአንተ የምታስፈልግ አንደኛ ዋነኛ ነገር ሄርሜላ ብቻ ነች። ማንም አያስፈልግም። ምክንያቱም እስከነ ጉድለት ነው የተቀበለች። ማንም ሲርቅህ፣ ማንም አንገት ሲያስደፋ እሷ መታ ነው ቀና እያደረገች ብዙ ነገር ከአንተ ጋር ሆና ብዙ ነገር እያሳለፈች የነበረው። ለእሷ እንደዚህ አይነት ነገር አይገባትም። ምክንያቱም አሁን ደክሟታል በጣም የምሬን ነው። ልቧ ቆስሏል በአንተ ማለት ነው። የትኛውም ሰው ምንም ቢላት ምንም አይመስላትም። ግን አንተ አንድ ቃል ለተናገርከው እሷ ምን አይነት ስብራት ውስጥ እንዳስገባች እኔ ነኝ የማውቀው። ምክንያቱም ብዙ ነገር ከካሜራ ጀርባ ብዙ ነገር እያሳለፍን ነበረ። ግን ደግሞ ዛሬ እድላችንን እንሞክራለን። ሄርሜላ ምን ትበለን አብረን ምና ይሆናል ማለት ነው። ከዛም ባለፈ ቤተሰቦች እኔ ጥፋቴን አምኛለሁ። የበደልኳትም እኔ ነኝ። በቃ እግሯ ላይ መውደቅ ካለብኝ እግሯ ላይ ወደቄም ቢሆን ይቅርታ ልጠይቃት እፈልጋለሁ ሄርሜን ማለት ነው። እና ዛሬ ቢሳካልኝና ነገሮች እንትን ብለውልኝ ይቅርታዬን ተቀበላ ወደ መጀመሪያ ፍቅራችን ብንገባ ለጠላትም እንኳን ለምን ደስ ቢለው እንደዚህ ተራርቀን ተጣልተን መቆየታችን እና የነሩታና የነፍቅር ሀሳብ በቃ ከሁሉም ሰው ወጥቼ እኔ ባዶ እንድቀር ብቻዬን እንድቀር ነው ፍላጎታቸው የነበረው። እና አሁን ሄርሜላ እምቢ ካለች የእነሱ ሀሳብ ነው የሚሳካላቸው። እኔ ብቸኝነት እንዲሰማኝ ብቻዬን እንድቀር ስለሆነ ፍላጎታቸው ማለት ነው። እና ያ ነገር ግን እንዳይፈጠር በቃ የቻልነውን ነገር አድርገን ይቅርታ የምንጠይቃት ይሆናል ማለት ነው። እንግዲህ ሄርሜ መታለች። ቤተሰቦቼ ተረጋግተህ ለማውራት ሞክር። ተረጋግቼ አውራታለሁ። በቃ እስከዛሬ በደልኳት የጠፋሁባትን ነገሮች በሙሉ ይቅርታ ጠይቃታለሁኝ። ለምን ጥፋተኛው እኔ ስለሆንኩኝ ማለት ነው። ጥፋቱ የእኔ ስለሆነ ማለት ነው። ሰላም ነው። ሰላም ነው። ሰላም ነው። አቢላ ደህና ነሽ? እግዚአብሔር ይመስገን። እሺ ሰላምብኝ ያሉሽና አቻኩን ስለጠራኸኝ ላውራ ብዬ ነው የመጣሁት እኮ ይገባኛል። ግን መጀመሪያ ጥሩ ሰላምታ አይቀርም። እሺ ደህና ነህ እኮ ሰላም ነው? ደህና ነኝ እግዚአብሔር ይመስገን። እሺ ለምን ነበር የጠራኸኝ? በመጀመሪያ ደረጃ ሄርሜ ምን አለ መሰለሽ አንድ ነገር ላወራሽ ፈልጋለሁ። እሱ ምንድን ነው? መጀመሪያ ውስጥሽ ንጹህና ልብሽን አንቅተሽን እንድትሰሚኝ እፈልጋለሁ ለምንም ነገር ማለት ነው። እና ሄርሜ ዛሬ እኔና አቤል የጠራንሽ ምክንያት እስከዛሬ ድረስ ብዙ ነገሮችን በድዬሻለሁ፣ ብዙ ነገር አጥፍቼብሻለሁ። ተው እያልሽን ብዙ ነገር አልገባ ብሎኝ ያንቺን መንገድ ትቼ በራሴ መንገድ ሄጄ ብዙ ነገር ተጎድቼ አይቼዋለሁኝ። እና ሄርሜ እስከዛሬ ድረስ የበደልኩሽን ነገሮች በሙሉ ይቅርታ አድርገሽልኝ ከዚህ በኋላ ነገሮች እንዳይደገም አድርጌ ወደፊት ወደ መጀመሪያው ፍቅራችን አብረን እንድንሆን እፈልጋለሁኝ። እና ይህንን ነገር ምናልባት ፍቃደኛ ከሆንሽ ይቅርታዬን ተቀበለሽኝ አብረን ብንሆን ደስ ይለኛል። እኔ ነኝ ያጠፋሁብሽ፣ እኔ ነኝ የበደልኩሽ። አንቺ ምንም ነገር አላጠፋሽብኝም። አሁን ላይ ሀቅሽንም ወጥቶልሻል። ሁሉንም ነገር አውቄዋለሁ፣ ሁሉንም ነገር ተረድቼዋለሁ። ማን ለእኔ እንደሚጠቅመኝ፣ ለህይወቴ ማን እንደሚያስፈልገኝ፣ ለነገ ህይወቴ ማን እንደሚያስፈልገኝ ተረድቻለሁኝ። እና ሁሉንም ነገር በይቅርታ ፈተን አብረን እንሆን እባክሽ። ከአብርሃም ይህን ሀሳብ በመጀመሪያ ጠቀኝና በስትክክል አውራበት። ይህን ሀሳብ እኔ መቀበል አልችልም። ለምን ሄርሜ? አልችልም አብርሃም፣ አንተ የሚገባ ሰው አይደለም። የሚገባ ሰው አይደለም አብርሃም። እጄ ልቀቀኝና በስትክክል ቆማ አውራኝ። አንተ በጣም ብዙ ነገሮች ኖ አብርሃም፣ እኔ እንዴት ነው እንዴ ዛሬ ላይ ምን ታይቶክ የኔን ንጹህነት ሆነ እኔ እንደማስፈልገ እኔ እንደምወድ እኔ እንደማከብረ ዛሬ በምን መንገድ ተረዳኸው? እኔ በጣም ብዙ ነገር እኮ ላስረዳህ የሞከርኩ ሴት ነኝ አይደል እንዴ? ዛሬ ምን ታየክ አብርሃም? እስቲ ቆም ብለህ አስብ። አቤል በዚህ ሀሳብ ተስማምተን የመጣኸው? ምን መሰለሽ ተስማምተን የመጣኸው
ቆይ ሄርሚ ስሚኝ አንዴ የሚለውን ነገር እንዳለ ስሚውና ከዛ አንቺን ሀሳብ አብርሃም አንተ የሚገባ ሰው አይደለህም። አንተ ፍቅር የሚገባ ሰው፣ አንተ መውደድ የሚገባ ሰው፣ አንተ ክብር የሚገባ ሰው አይደለም። እውነት እንነጋገር ከተባለ እኔ ሁልጊዜም ባፈቀርኩ ልክ፣ በወደድኩ ልክ፣ ባከበርኩ ልክ ምላሽ ሁልጊዜም እኔን ሌላ ነገር ማድረግ ነው አይደለም። እንደኔ እኮ ብቻዬን ነው እኮ እጅን እያጨበጨብኩ ብዙ መስመር የሄድኩት አይደል እንዴ? ዛሬ በምን አይነት እምነት ሲኖረኝ እኔ ምን በድዬ ምን አጥፍቼብህ ነው ሲጀመር የሁሉ ነገር ስታደርገኝ የነበረው? እስቲ የራሴን ህይወት ልኖርና ሊው እስቲ ከህይወታችሁ ልውጣ ብዬ ያ ሁሉ ነገር ሳለቅስ ያ ሁሉ እንባዬን እንኳን እስቲ ቡዜ እንኳን ቤቴ ድረስ መታ ራሴ ላይ የሆነ ነገር በቃ በጣም የሆነ ራሴ ላይ እንኳን የሆነ ነገር ለማድረግ ስወስን እንኳን መተህ እኮ እንደዚህ አይነት ሳይት መወሰን የለብሽም ብለህ እኮ ጥለኸኝ ሄድክ ሰው አይደል እንዴ አብርሃም? ዛሬ ምን ታየ? ስለምን ይቅርታ ለምን ይቅርታው ለምን አስፈለገ? ከኔ ጋር ላትወደኝ፣ ላታከብረኝ፣ አብረኝ ላትቀጥል ለምን ተስፋ ትሰጠኛለህ? ሴት ልጅ እኮ አይደል እንዴ? ያ ይቅርታ አያስፈልግም። እንደውም በዚህ ውሳኔሽ ጽኝበት፣ ቀጥይበት ሄርሜላ። ይሄ ውሳኔሽ ነው የሚሻለው። ይሄ ህይወት ነው የሚበጅሽ። አንቺ እንደዚህ አይነት ህይወት ውስጥ አይገባሽም ነው ብለህ ልታበረታታ የሚገባው እንጂ አሁን ይቅርታ ተቀብዬ ነገ ድጋሚ እንደምትጎዳኝ እያወቅኩኝ ያለምንም ጥፋት እኔን እንደዛ ማብሸቅ፣ እንደዛ ዲስሪስፔክት ማድረግ አግባብ ነው? አብርሃም አግባብ ነው ወይ? እቄን ሳትይዘኝ ሁልጊዜም አንድ ሰው ሲበድል ነው እንደ ንጹህነት የሚታይክ? እኔ አጠገብ ሆኜ ሳለቅስ እንደማፈቅር ስነግርህ ከጎን ነኝ ብዬ ሁሉም ሰው አንገትን ለማስደፋት ሲሞክር እኔ ከጎን ልቆም ስለሞከርኩኝ አንተ በእነዚህ አይነት መንገድ ነው ሪስፔክት አድርገህ የምታወራኝ? ይገባኛል ሄርሜ፣ የሰው ልጅ ነኝ፣ ሰዓት አለኝ። ግን ደግሞ በቃ እስከዛሬ ድረስ የአንቺ እውነታ ስላልወጣ ስለነበረ ነው። አሁን ግን ሁሉንም ነገር ገብቶኛል፣ ሁሉንም ነገር አውቄዋለሁ። ሳላጠፋ ጥፋት አጥፍተሻል። ለመታመሚ አንቺ ነሽ ምክንያት። እስኪ አንተ እንኳን ታመህ ያ ሁሉ ልፋቴን ከንቱ አድርገህ ከታመምክ በኋላ ቀለበት እንደዛ ሶልቀኸኝ ስለ ቤተሰቦቼ ስለ ራሴ አይደል ስለ ቤተሰቦቼ አንድ ቀን አስበህ ታውቃለህ? አታውቅም እኮ አታውቅም። እኔ ለአንተ መልካም ነገር ሳደርግ አንተ በምላሹ መጥፎ ነገር ታደርግብኛለህ። ተስፋ እንድቆርጥ አንተ በአፍህ በግልጽ አማርኛ አልተናገርከኝም እንጂ አልፈልግሽም እያልክ በድርጊት እያሳየው ዛሬ ቆርጬ የራሴን ሀሳብ ስወስን መተክ ይቅርታ አድርጊልኝ አንቺ ነሽ የምትሻይኝ። ኖ ሲጀመር ፍቅር ላይ መሻል አለመሻል ሳይሆን የእውነት ትወደኛለህ፣ የእውነት ታፈቅረኛለህ ወይ? ብትወደኝና ብታፈቅረኝ ያን ነገሮች አታደርግም ነበር አብርሃም። በጣም ደስተኛ ነበርክ እኮ ከኔ ጋር አይደል እንዴ? በጣም ደስተኛ የሆነ ልብህን ንጹህ አድርገህ ብዙ መስመሮችን ሄድክ ሰው ነበርክ። ይህን ያህል ብዙ ባታስወራኝ እና እኔ የራሴን ህይወት ብኖር በጣም ደስ ይለኛል። እንደ ወንድም ከአንቺ ጋር ሆኜ ብዙ ነገር አሳልፊያለሁ አይደል? ከአንቺ ጋር ብዙ ነገር ተብለናል ለአብርሃም ስንል አይደል? የምሬን ነው። ስትከፊ ስትሰበሪም እኔ አጠገብሽ ነበርኩ በአብርሃም ምክንያት ማለት ነው። እና ደስታሽም እና ደግሞ ሀዘንሽም አብርሃም ጋር እንደሆነ ጠንቅቄ ያውቃለሁ። ምክንያቱም የቅርብሽ ወንድምሽ ነኝ። ችግሮችንም ደስታዎችንም አብረን አሳልፈናል። ኤርሚ እንደፈለግሽ ብትይው ይገባሻል፣ መፍትሽ ነው። ግን ደግሞ ደስታሽ እሱ ጋር ስለሆነ ለመጨረሻ አንድ ድል ሰጥተነው እንየው። የምሬን ነው ኤርሚ፣ ደስታሽ እሱ ጋር እንደሆነ አውቃለሁ። እኔ ደክሞኛል አቤል፣ አውቃለሁ እንደደከመሽ አውቃለሁ። አጥፍቶ ሲመጣ ስለምቀበለው ነገ ጥፋት የምታጠፋው ዛሬ ስቀበልህ ነገ ጥፋት ስታጠፋ ሄርሜላ ተመልሼ ብሄድ ድጋሚ ያገኛታለሁ ብለህ ስለምታስብ ነው አይደለም? ድጋሚ እንኳን ብታገኘኝ ስለምወድህና ልቤ መቁረጥ ስላቃተው ነው እንጂ ያንተን ነገር ደግፌው አይደለም። በነገር ላይ ገባርላ እስካሁን ያደረግከውን ነገር ወይም ደግሞ ከዚህ በኋላ ይቅርታ እንኳን ስትለኝ ተቀብዬክ ከዚህ በፊት እንኳን የሆነ ነገር አጥፍተህ ይቅርታ ትለኛለህ፣ እሺ ብዬ እቀበልሃለሁ። ምን አይነት ነገር ግን ጭንቅላቴ እንደምታስቀምጥ አላውቅም አብርሃም። ወይ ለቀህ በስክላት ለቀኝ ወይ ደግሞ በስክላት ጊዜን ግራ ነው እኮ እየገባኝ ያለው እኮ አውቃለሁ። በቃ እስከዛሬ ብዙ ነገሮች ልክ ነሽ፣ አጥፍቼብሻለሁ፣ በድዬሻለሁኝ። ግን ደግሞ የመጨረሻ አንድ እድል ስጪኝና ከዚህ በኋላ እኔ ጥፋቴን አስተካክዬ ከአንቺ ጋር መኖር ከአንቺ ጋር መቀጠል ካቃተኝ እኔ ልጎዳ ችግር የለውም። ሄርሜ ጥለሽኝ ሜዲ ከፈለሽ የትኛውም ነገር መወሰን ትችላለች። በቃሽን ያስችልሻለሁ ሄርሜ፣ እናትሽ በቃ እኔ በድዬሻለሁ፣ ይቅርታ አድርጊልኝ ሄርሜ። አውቃለሁኝ እኔ ጥፋተኛ በቃ ነው። ብዙ ነገር ተብለሻል፣ ብዙ ነገርም ተፈጥሯል። ግን ደግሞ አሁን እንደዛ ያበሳጩሽን እና ልብሽን የሰበሩ ሰዎች እሱን በመራቅ አይደለም ይቅርታ በመባባል ነው። ከእሱ ጋር ሆነሽ አፋቸውን ማዘጋት ምችው ኤርሚ፣ የምሬ ነው። አብርሃም አሁን የሚጠቅመውና የሚጎዳውን ነገር ጠንቅቆ አውቆ መጥቶ ነው እግርሽ ስር እየወደቀ ያለው። ስለዚህ አንቺ ይህንን ነገር አይተሽ የድሮ ፍቅራችሁን መልሰሽ አንድ ላይ ነው። የምሬን ነው። እኔ እኮ እሱን አንገት ለማስደፋት አቤል፣ እኔ እኮ እሱን አንገት እንዳይደፋ እኮ በጣም ብዙ የሞከርኩ ሰው ነኝ አይደል እንዴ? እሱ በምላሹ እኮ ሌላ ነገር ነው እኔ ላይ እያደረገ የነበረው። እንዴት ብዬ ልቀበለው? ምንስ አጥፍቼበት? አንድ ሰው ቢያንስ ከአንድ ሰው ጋር ያለ ምክንያት ከአንድ ሰው ጋር ሳልጠላ በዛ ልክ እየሆንክብኝ ነበር እኮ አብርሃም። ታወቃ ይሄን በቃ ሁሉም ነገር እንዳለፈ እንተውና አንድ አዲስ ህይወታችንን እንምራ። በቃ እኔን የሚቅርታ አድርጊልኝ ነው ሁሉም ነገር እንተው። አንድ ላይ ሁንና የትኛውም ሰው አፍ አዘጊ። የምሬ ነው። ይሄ ልጅ ከልቡ ተጸጽቶ ነው እየመጣ ያለው አይደል?
ስለዚህ ምንም ነገር አያስፈልግም። ይቅርታ በመባባል ነው ዋና የፍቅር ዋነኛ ነገር ምን እንደሆነ ታውቂያለሽ? ይቅር መባባል ገብቶሻል? አብርሃም እንደዚህ እግር ስር ተንበርክኮ ይቅርታ እየጠየቀሽ ፍቅር ይቅርታ ነው ያደርጋል ያልሽ እኔ በጣም ብዙ መስመሮችን አልፌና አሁን ላለሁበት እንኳን እኔ አብርሃም እንዴት ብዙ ነገሮችን አንገቴ ልታስደፋ ይሞክር ሰው ነው። የተፈጠረውን ነገር ለአንተ መናገር አይጠበቅብኝም። በጣም ከይቅርታ ጋር የራሴን ህይወት እንድመራ አድርገኝ። ቆርጫለሁኝ፣ አታስፈልገኝም እያልኩ ነው። በቃ ገባህ አይደለ? ብትወደኝና ብታከብረኝ ነገ ይቅርታ እንደምጠይቀኝ እንኳን ቢገባ ያ ሁሉ ነገር ለእኔ አይገባም ነበረ። እኔ ደግሞ የማይገባኝ ህይወት ውስጥ ከዚህ በላይ መቆየት አልፈልግም። በቃ እኔም የራሴን ህይወት ኖሬ ደስተኛ መሆን እችላለሁ። እኔም ያላንተ መኖር እችላለሁ። ያላንተ ኖሬ ደግሞ አሳይሃለሁ። ገባህ አይደለ? በቃ እኖራለሁኝ አብርሃም። ስለወደድኩትና ስላፈቀርኩ በየሰዓቱ አንተ የሆነ ነገር አንተ ስለምከፋና ስለማለቅስ ያላንተ አልኖርም ማለት አይደለም። ገባህ አይደለ? ስራዬን በትክክል እየሰራሁኝ ብቻዬን ከማንም ጋር መኖር እችላለሁ። ጨርሻለሁ እኔ። ስለዚህ ድጋሚም እንድትደውልልኝም አልፈልግም። የተመቸህን አንዴ ከፍቅር ጋር አንዴ ከሩታ ጋር አንተ እንደዚህ ይመቸኛል ብለህ የምታስበውን ህይወት ሙሉ መኖር ትችላለህ። ጨርሻለሁ አብርሃም። ረተሽኝ ከሄድሽ ግን በጣም ነው ማለት ነው። አዳምጠኝ አቤል። እኔ በጣም በብዙ መንገድ የተጎዳው ሰው ነኝ። ድጋሚ ተመልሶ እንደሚጎዳኝ አውቃለሁ። አቤል ልቀቀኝ። ኤርሚ ደግሞ ይታየኛል ውበትሽ ሳስብ ለይሽ ደግሞ ይመጣና ያፈገግታሽ ድቅን ይላል ሳቅሽ። በቃ ለማረጋጋት ሞክር። ምናልባት ብዙ ጫናዎች ስለተፈጠረባት ይሆናል። ገብቷል? ብዙ ነገር ይቅርታ ጠየቅናት አይደል እንዴ? ከዚህ በላይ ምን እንትን እንላለን? ብዙ ነገር አሳልፋለች። ምናልባት ቪዲዮ ላይ ብቻ የወጣው ነገር ብቻ ላይሆን ይችላል። ብዙ ነገር አሳልፋለች እችልች። ገብቷል? ምናልባት አንተ በራካት ሰዓት፣ አንተ ከራስህ ጋር ባልሆንክበት ሰዓት ብዙ ነገር እያሳለፈች ነበር። ብዙ ነገር አብረን እያሳለፍን ነበረ። ልቧ ቆስሏል። ግን ደግሞ በአንዴ ይችልች ልትመለስ አችልም። ቀስ በቀስ እኮ በቃ እኔ እኮ ጥፋቴን አምኛለሁ አይደል እንዴ? አቤት እኔ ጥፋቴን አምኜ ይቅርታ ከጠየቅኩኝ ለምንድን ነው በዚህ ልክ እንደዚህ የምትሆንብኝ? ፊት የምታደርገው ነገር ማለት አሁን ፊት አብራችሁ በነበራችሁ ሰዓት፣ ፍቅረኛሞች በነበራችሁ ሰዓት የምታደርገው ነገር አበባ ይዞ በመሄድ ይሆናል። አንዳንድ ነገሮች ስጦታ ይዞ በመሄድ ሊሆን ይችላል። ወይ ደግሞ የሆነ ነገር የምታደርጉት የነበረው ነገሮች እንደሱ እያደረግ ልትመለስ ትችላለች። በአንዴ ይቺ ልጅ ላትመለስ ትችላለች። ምክንያቱም ልቧ ተሰብሯል። በነሩታ በተለያዩ ሰዎች፣ በትልልቅ ሰዎች ብትል በትንንሽ ሰዎች ብዙ ነገር ተብላለች፣ አልቅሳለች። ለአንተ ስትል ብዙ ነገር ሆናለች። ስለዚህ ይቺ ልጅ በአንዴ እሺ ብትል ራሱ አይምሮ ራሱ እሺ የሚለን እንጃ ብቻ አላውቅም። አብርሃም የምሬ ነው። ትንሽ ተረጋጋ። ሌላ በእናትህ እንዴት አድርገን ይቅርታ እንጠይቃታለን? ችግር የለውም። አንተ ከልቤ በጣም እንትን እያለኝ እየደበረኝ ያለው እየከፋኝ ነው ያለው። ለምን በቃ እኔ ነኝ የበደልኳት፣ እኔ ነኝ የገፋኋት፣ እኔ ነኝ ጥፋተኛው ለምንም ነገር ማለት ነው። ገባክ? እሷ ምንም የጠፋችብኝ ነገር የለም። እኔ ነኝ የገፋኋት የነበረው በማታውቀው ነገር ውስጥ እኔ ነኝ የከተኳት የነበረው ብዙ ነገሮች። እሷ ደግሞ እየነገረችኝ ነበረ ነገ ከነገ ወዲያ ትጎዳለህ ምናምን እያለችኝ እኔ ነኝ መስማት ያቃተኝ እሷን ማለት ነው። እና ይህ ሁሉ ነገር ደግሞ ጥፋቱ የኔ ነው። በቃ አብርሽ እስከዚህ ራሱ መታገሷ እሷ ትልቅ ለአንተ በጣም ትልቅ ቦታና ትልቅ ፍቅር ስላላት ነው። የምሬ ነው። ሰው የማያደርገው ነገር ነው ሄርሜላ ያደረገችው ለአንተ። የምሬ ነው። አንተም ብትሆን በእሷ ቦታ ወይ ድሮውኑ ትለቃታለህ ወይ ደግሞ ሰው እንደሚያደርገው ነው በቃ ያደረገችው። አትፍረድባት፣ ምንም አትፍረድባት። ግን ደግሞ በአንዴ የእሷን ልብ ለመቀየር ይከብዳል። ምክንያቱም ያሳለፋቸው ብዙ ነገር አለ። ግን ቀስ በቀስ የሆነ አበባ ይዞ በመሄድ ይሆን ይችላል፣ አንዳንድ ነገሮችን በማድረግ ይሆናል። ድሮን በምታሳልፉት የድሮን ትውስቷን ለመመለስ እንደዛ እያደረግ ልትመለስ ትችላለች። ግን በአንዴ እሷ ትመለሳለች ማለት ይከብዳል። እናገኛት፣ ችግር የለውም። እኔ ሄርሜላን ልብ አውቀዋለሁ። የምሬ ነው። ብዙ ነገር ስለከበዳት ይሆናል። ቀስ በቀስ አንተ ቢያንስ ከማርታ እንኳን እንትን ትላለህ እና ባይሆን ከቤተሰቦቿን ምናምን ይዘን እንጠይቃለን። ችግር የለውም። ማውራት የተሻለ የሚሆነው ብዬ ማስበው እንጂ በእንደዚህ አይነት መልኩ እኔና ሄርሜላ እንድንለያይም እንድንራራቅም አልፈልግም። ሰዎችም ደግሞ ለእኔና የሷ እንደዚህ መሆን ሰዎችም ያስደስታቸዋል ነው። እኔና የሷ መጣላት ይደሰቱበታል ነው። ገባክ? እና እኔ ደግሞ ይህንን ነገር አልፈልገውም። በቃ እኔም እንድትለያዩ አልፈልግም። ምናልባት ሁሉን ነገር አምንህና ገብቶ ከመጣ በጣም ነው ደስ የሚለኝ። ችግር የለውም። ለእናንተ የማይከፈል መስዋዕትነት የለም። ማድረግ ያለብኝን ነገር አድርጋለሁ ከእሷ ጋር እንድትሆኑ።
እሷም ይቅርታ እንድትቀበል የተለያዩ ነገሮች አደርጋለሁ ብዬ አስባለሁ። አንተ ብቻ ትክክለኛ ማንነት ተመልሶ ትክክለኛውን ነገር ተረተ ስለመጣ ደስ ብሎኛል። ማድረግ ያለብን ነገር እናድርጋለን። አሁን የት ነው የምትሄደው? ደውልልኝ። ለማንኛውም እኔ ተጋሪ ቢያንስ ይቅርታ ተቀብላኝ ነገሮችን ሰላም አውርደን እንትን እንላለን። በአንዴ ሊሆን አይችልም። አብሮሽ ተረጋጋ። አንተ ይሆናል ብዬ ነበር ያቸው ታውቃለህ። በአንዴ ሊሆን አይችልም። ማድረግ ያለብኝ ነገር እኔ ያደርጋለሁ። ችግር የለውም። አንተ ብቻ ታስብ። ችግር የለውም። የትም ቦታ ቲክ ቤት እመጣብሃለሁ ወይ እደውልልሃለሁ። እንግዲህ ቤተሰቦች ያው ብዙ ነገር ለማድረግ ሞክረናል። አብርሽም ከልቡ ተጸጽቶ ስለመጣ በጣም ደስ ብሎኛል። ምክንያቱም የምፈልገው ከሱ ይሄን ነበር። ሄርሜም እሺም ብትል እምቢም ብትል የእሷ መፍት ነው። ምክንያቱም ብዙ ነገር አሳልፋለች፣ ብዙ ጉዳቶችን ተቀብላለች። የእሷ መሰበር እና ደግሞ የእሷ ማልቀስ የኔም እጅ አለበት። ምክንያቱም እኔ ነኝ ከአብርሽ ጋር ሂጅ ያስተዋወቅኩት፣ እኔ ነኝ ብዙ ነገር እንዲፈጠር ያደረኩት። ስለዚህ ማድረግ ያለብኝን ነገር አደርጋለሁ። አብርሃም ዋነኛው ነገር ምንድን ነው? አብርሃም ነበረ። አብርሃም ተጸጽቶ መጥቷል። እግሯም ስር ተደፍቶ ይቅርታ ስለጠቂያት በጣም ነው ደስ ያለኝ። ከዚህ በኋላ ያለውን ነገር የተቻለኝን ነገር አደርጋለሁ። ሄርሜንም በስትክክል አወራታለሁ። ከልቡ እንደሆነ አብርሃም የተቀየረው አወራታለሁ ብዬ አስባለሁ። እንግዲህ አመሰግናለሁ።